ሆኖ የምስራች ድምጽ ወደ እናንተ እያስተጋባን ነው። ምክንያቱም መጽሐፍ ቅዱስ እንደሚለው እግዚአብሔር አምላክ እንደወደዳችሁ ይናገራል። አያችሁ፣ ይሄ ነገር የት እንደተፈጠረ ልብ ብላችሁ አዳምጡ። መጽሐፍ ቅዱስ ሲናገር ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎባቸዋል ይላል። አያችሁ፣ ሰዎች ሁሉ ማለትም በኤደን ገነት አዳምና ሔዋን በሚኖሩበት ሰዓት ላይ እግዚአብሔር አምላክ አንድ ትእዛዝ ሰጣቸው ነበረ። ነገር ግን ያንን ትእዛዝ በመተላለፍ የሰው ልጆች ሁሉ ኃጢአተኛ እንደሆኑ ይናገራል። አየህ፣ ይህንን ኃጢአት የሰራኸው አባቴ አዳም በሰራው በደል ነው። ስለዚህ ይህ ኃጢአት የሚባለው ነገር አንተን ከእግዚአብሔር ጋር ፍቅር እንዳትሆን፣ ከእግዚአብሔር ጋር ህብረት እንዳይኖር ከእግዚአብሔር ያራቀ ነገር ነው። ነገር ግን በመካከል የገባልህ አንድ ጣልቃ የገባልህ ከእግዚአብሔር ጋር ወዳጅ ያደረገልህ አንድ አምላክ አለልህ። እሱም ኢየሱስ ይባላል። አየህ፣ መጽሐፍ ቅዱስ ስለሱ ሲናገር እንደዚህ ይላል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም አለ፣ ይህም ስም ኢየሱስ ይባላል። ወዳጆቼ ሆይ እኛ የምንናገራችሁ መልእክታችን አንድ ነው። አያችሁ፣ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላይ እንደዚህ የሚል ቃል አለ፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። አየህ፣ በእኔና በአንተ መካከል፣ በእኔና በእግዚአብሔር መካከል ኃጢአት ግድግዳ ሆኖ ነበረ። ነገር ግን በመካከላችን ገብቶ ከእግዚአብሔር ጋር ፍቅር የፈጠረልን አንድ አምላክ አለ። ይህ አምላክ ኢየሱስ ይባላል። አየህ፣ መጽሐፍ ሲናገር በዮሐንስ መልእክት ላይ እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም። አየህ፣ ጉዳዩ ስለ አንድ ጉዳይ ነው። ሃይማኖት ስለ መቀየር ሳይሆን በኢየሱስ አምኖ በዘላለም ሕይወት ላይ እርግጠኛ ስለመሆን ነው። አየህ፣ ስለ አንተ ሲናገር ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። አየህ፣ ወንጌል የምስራች ነው። ወንጌል የተወደድክበት የእግዚአብሔር የፍቅር ቃል ነው። አንተ ሸክም የከበደ እግዚአብሔር ወዶሃል። በኃጢአትና በኩነኔ የታሰርከው መፍትሄ ተገኝቷል። መጽሐፍ ቅዱስ ሲናገር እንደዚህ፣ አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት። አየህ፣ ሰርተህ የምታስቆጥረው ጽድቅ የለም። ሰርተህ የምታስቆጥረው የእግዚአብሔር መንግሥት የለም። በእምነት የሚሆን በእግዚአብሔር ልጅ በኩል ለሰው ልጆች የተሰጠ የወንጌል ቃል አለ። በኢየሱስ ማመን በዘላለም ማመን ነው። በኢየሱስ ማመን ዘላለምን በእግዚአብሔር ላይ መጣል ማለት ነው። አንተ ሰርተህ እርግጠኛ መሆን አትችልም። አየህ፣ መጽሐፍ ሲናገር በዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ጀምሮ እንደዚህ ይላል፣ እውነተኛ የሆንክ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ነች። አየህ፣ የዘላለም ሕይወት የተገኘው በኢየሱስ ብቻ ነው። የዘላለም ፍቅር የሆነ መልእክት የመጣልን በኢየሱስ ብቻ ነው። ያለ ኢየሱስ ሕይወት ባዶ ነው። መላእክት ቢሆኑ የጻድቃን ቢሆኑ ያለ ኢየሱስ የሰው ልጆች መዳን አይችሉም። የመዳን ብቸኛ ለሰው ልጆች መፍትሄ የሆነው አንድ ነው፣ ኢየሱስ ይባላል። አየህ፣ ኢየሱስ ስለራሱ ሲናገር እንደዚህ አለ፣ እኔ መንገድ እውነት ሕይወት ነኝ አለ። ያለ ኢየሱስ እውነት የለም፣ ያለ ኢየሱስ መንገድ የለም። ምክንያቱም እኔ መንገድ ነኝ ካለ ከኢየሱስ ውጭ ያለ ሁሉ ገደል ነው ማለት ነው። እኔ ኢየሱስ ሕይወት ነኝ ካለ ከኢየሱስ ውጭ ያለው ሕይወት አይደለም። እኔ ኢየሱስ እውነት ነኝ ካለ እውነት የተገለጠበት አንድ አለ፣ እሱም ኢየሱስ ይባላል። አየህ፣ ጲላጦስ ይሄ ጥያቄ ግራ ገብቶት ነበር። እውነት ምንድን ነው ብሎ በእውነት ተወዛገበ። የእውነትን ትክክለኛ ትርጉም አልገባውም። አየህ፣ ኢየሱስ ሲናገር እንደዚህ አለ፣ ከእውነት የሆነ ሁሉ ይሰማኛል። አንተ ከእውነት ጎን ከቆምክ፣ ከዚህ ከወንጌል ድምፅ ጎን ከቆምክ ይህንን እውነት ሰምተህ በዘላለም መንግሥት ውስጥ መቆጠር ትችላለህ። ምክንያቱም